የማዳማችሁ ልጅ ፍቅር ሲይዘው የሚያሳየውን ምልክት እንገራችሁ። ከመናገሬ በፊት ግን እኛ ሻቃላለን ይሄ ነገር አይፈጠርም ብላችሁ የምታስቡ ልጆች አላችሁ። በረንብ ነው የሚፈጠረው። በተለይ እኛ ኢትዮጵያውያን ልጆች ላይ እኛ ላይ ቆንጆም ባለሙያም ስለሆንን በረንብ ነው የሚፈጠረውና ወደ ነጥቤ ልግባና ልንገራችሁ። አንደኛ ቤት ውስጥ ማንም እንዲጮህብሽ ማንም እንዲናገርሽ አይፈልግም። እንዲቆጡሽ ምናምን አይፈልግም። ቢችል ይከላከልልሻል። እንደውም እሱ ካለ አይቆጡሽም፣ ጮክ ብሎ አይናገሩሽም። አስተዊ። ሁለተኛ አንቺን ለማናገር ምክንያት ይፈጥራል። ኪችን ስራ እየሰራሽ ሊሆን ይችላል፣ ልብስ እየተኮሽ ሊሆን ይችላል፣ ክፍልሽ ትሆኚ ትችያለሽ። ብቻ ግን ምክንያት አያጣም። ኪችን ካለሽ ኪችን መጥቶ ብርጭቆ ስጭኝ፣ ማንኪያ ስጭኝ፣ በቃ ሶፍት አቃቢኝ ምናምን አይነት ነገር ብሎ ያናገረሻል። አጠገቡ ጋር ያለው ብርጭቆ መውሰድ ይችላል፣ ገብቶ ፍሪጅ ውስጥ ውሃውን መውሰድ ይችላል። ግን አንቺ እንድትሰጪው አንቺ ማውራት ይፈልጋል። አንቺ ስትሰጪው አስተዊ። እዚህ ሀገር እጅ መንካት ምናምን መነካካት አይፈቀድም። ውሃ ስትሰጪው ቀስ ብሎ እጅሽን ይነካል፣ ፈገግ ይላል፣ አመሰግናለሁ ይልሻል፣ ሊያናግርሽ ይፈልጋል። ስራ እንዴት ነው ምናምን ምክንያት ፈጥሮ ኪችን ማለት ነው። ልብስም እየተኮሽ ከሆነ ደግሞ ያው ልብስ ቁም ሳጥኑ ውስጥ ሞልቶ እያለ የተተኮሰ ልብስ አለ ምናምን ብሎሽ አንቺ ጋር መጥቶ ሊያናግርሽ ይችላል። አስተቢ። ሶስተኛ ሳይሽ መዋል አይችልም። እስቲ እዩ በረንብ። ሰራተኛ ከሆነ አንቺን ሲያይ ስራ መሄድ አይችልም። ቤት ከሆነ ያው ተኝተው ስለሚውሉ ለምሳ ሲወርዱ ምናምን ሊያይሽ ይችላል። ሰራተኛ ከሆነ ግን አንቺን ሲያይ ወደ ስራ ሄድም። እስቲ ተደበቂበትና እዩ እስቲ። መኪና ስር ገብቶ ደውሎ እቃ እንድታቃቢው ራሱ አድርጎ ያይሻል እንጂ ሳይሽ አይሄድም። እና ቀመሞቼ ይሄ ነገር አይፈጠርም ምናምን ብላችሁ እንዳታስቡ። በረንብ ነው የሚፈጠረው። ማንም ከኢትዮጵያ መቶ ወዲያው ማዳም አልሆነም። እዚህ ብዙ ካልኩሌት ተሰርቶበት ነው ማዳም የሚሆኑት። እና ከተመቻችሁ ጭማሪም አለ፣ ነግራችኋለሁ። እወዳችኋለሁ።